ሰላም የዴሊ ቤተሰቦች እንደምን አላችሁ? ዛሬም ትኩስ ዜናዎችን ይዘን ቀርበናል። ሁሌም እንደምታደርጉት ሁሉ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። አሜሪካ ጣልቃ የምትገባ ከሆነ ከፍተኛ አደጋ ሊከሰት ይችላል። አያቶላ አሊ ኻሜኒ በኢራንና በእስራኤል ግጭት በአሜሪካ ወታደራዊ ተሳትፎ ካደረገች ከፍተኛ አደጋ። እስራኤል በኢራን የሁላችንም ስራ እየሰራች ነው። ፍሬድሪክ ሜርዝ የጀርመን ቻንስለር። የጀርመኑ ቻንስለር ፍሬድሪክ ሜርዝ በካናዳ በተካሄደው የቡድን ሰባት የመሪዎች ጉባኤ ጎን ለጎን ለመገናኛ ብዙሃን በሰጡት አስተያየት እስራኤል ሁላችንም መስራት ያለብንን ስራ እየሰራች ነው ብሏል። እኛም በኢራን ውስጥ ያለው አገዛዝ ሰለባዎች ነን ያሉት ቻንስለር በኢራን ያለው አገዛዝ ለዓለም ሞትና ውድመት የሚያንዣብብ ነው ሲሉ ተናገሩ። እስራኤል በኢራን ላይ ለምታደርገው ጥቃት ሀገራችን ጠንካራ ድጋፍ እንደምታደርግ አስታውቋል። በቴህራን ውስጥ ያለው አመራር ባለፉት ጥቂት ቀናት ውስጥ በእስራኤል ጥቃቶች ተዳክመዋል ያሉት ቻንስለሩ ይህንን አገዛዝ በጣም የተዳከመ ወደ ቀድሞ ጥንካሬው እንዳይመለስ ነው ብለዋል። የሀገሪቱ የወደፊት ዕጣ ፈንታ ምን እንደሚሆን እርግጠኞች አይደለንም፣ መጠበቅና ምን እንደሚፈጠር ማየት አለብን ሲሉ አብራርተዋል። አክለውም አውሮፓ ዲፕሎማሲያዊ እርዳታ ንግግሮች እንደገና መቀጠል አለባቸው። የዲፕሎማሲ ጥረት ከጥቃት በፊት እንደነበር መቀጠሉን ገልጸው አዲስ ሁኔታ የሚፈጠር ከሆነ ጀርመን፣ ፈረንሳይና እንግሊዝ ዲፕሎማሲ እርዳታ ለመስጠት ዝግጁ መሆናቸውን ተናግሯል ሲል ሜድ ኢስት ሚኒት ዘግቧል። ከኢራን የክሪፕቶ ኩባንያ $90 ሚሊዮን የዘረፈው ማን ነው? ከእስራኤል ጋር የጠበቀ ግንኙነት እንዳለው የሚታመነው የመረጃ መንታፊው ቡድን ፕሬዳቶሪ ስፓሮ ከኢራን ትልቁ ክሪፕቶ ኩባንያ ኖ ቴክሳስ $90 ሚሊዮን መዝረፉን ቢቢሲ ዘግቧል። ቡድኑ ገንዘቡን ከዘረፈ በኋላ መገኘት ወደማይችሉበት ስፍራ ልከውታል ተብሏል። መንታፊው ተሟጋች ነኝ የሚለው ቡድን ኢራንን ኢላማ ባደረገ መልኩ መረጃዎችን በመንታፍ ይታወቃል። ቡድኑ ከአንድ ዓመት በላይ ከባድ ሳይበር ጥቃቶችን ባይፈጽምም የእስራኤል በኢራን የጀመረችውን ጥቃት ጠብቆ ብቅ ብሏል። ከእስራኤል ጋር የጠበቀ ግንኙነት እንዳለው የሚነገርለት ቡድን ማክሰኞ በኖቪቴክስ ላይ የፈጸመው የሳይበር ጥቃት አዲስ የምንተፋ ማዕበል አካል ነው ማለቱም ዘገባው አመልክቷል። በኖቪቴክስ ሽብርተኝነት በመደገፍ ማዕቀቦችን በመጣል ቁልፍ የገዢ አካል መሳሪያ ነው ሲሉ ቡድኑን በቴሌግራም ኤክስ ላይ ለጥፏል። በተጨማሪም መንግስታዊ ባንክ ሴፍ ላይ ምንተፋ መፈጸሙን ተናግሯል። ፕሬዳቶሪ ስፖር በኢራን ላይ ለዓመታት የሳይበር ጥቃት ሲፈጽም ቆይቷል። ከ3 ዓመት በፊት በኢራን የብረታ ብረት ስራዎች ላይ በፈጸመው መረጃ ምንተፋ ከባድ የእሳት ቃጠሎ አስከትሎ የሰዎችን ሕይወት አደጋ ላይ የከተተ ነው ሲል ብሏል። ዓለም ዩናይትድ ስቴትስ በኢራንና በእስራኤል ግጭት ዙሪያ ምን እንደምታደርግ የትራምፕ ውሳኔ እየጠበቀ ነው ባለበት በዚህ ወቅት በትራምፕ የመጀመሪያው የስልጣን ዘመን በዋይት ሃውስ የኮሚኒኬሽን ዳይሬክተር የነበሩት አንቶኒ ስካራሙጅ ስለ ፕሬዝዳንቱ ቆፍጣናነትና የውሳኔ አሰጣጥ ሂደት የታዘቡትን ተናግረዋል። በትራምፕ ውሳኔ ሰጭነት ላይ ቅንጅት የለም፣ መርህ መሰረት ያደረገ ፖሊሲም የለም፣ ብዙ ስትራቴጂካዊ አስተሳሰቦች የሌለበት በስሜት የሚወሰን ፖሊሲ ነው የሚታየው ሲሉ ተናግረዋል። ስካራሙጅ አክለውም ቤንያሚን ኔታንያሁ ትራምፕ ወደ ግጭቱ እንዲቀላቀል ለማሳመን ይህም ፕሬዝዳንቱን ደካማ ጎን እየተጠቀሙበት እንደሆነ እንደሚያስቡ ገልጸው ትራምፕ ጠንካራ መስለው ለመታየት ቢሞክሩም የሚያሳዩት በራስ ያለመተማመን ስሜት የእስራኤል ጠቅላይ ሚኒስትር ተጠቅመውበታል ብለዋል። የአሜሪካ በኢራን አገዛዝ ለውጥ ውስጥ ሊኖራት ስለሚችለው ተሳትፎ ሲናገሩ ባለፉት 10 ዓመታት ምንም ነገር አልተማርንም፣ አሜሪካ በኢራን ውስጥ የአገዛዝ ለውጥ እንዲመጣ ማበረታታት እንዳለባት እርግጠኛ አይደለሁም ብለዋል። የእስራኤል ጦር ከኢራን የሚሰነዘሩ ሚሳኤል ጥቃቶችን መቀጠላቸውን ገለጹ። ይህን ተከትሎም በመላው እስራኤል አየር ጥቃት ማስጠንቀቂያ ሳይነሮች ተሰምተዋል። የሀገር ውስጥ ግንባር እዝ ህዝቡ ደህንነት መመሪያ እንዲከተልና ወደ መጠለያዎች እንዲገባ ማሳሰቢያ ሰጥቷል። የእስራኤል መገናኛ ብዙሃን እንደዘገቡት በኢራን የሚሳኤል ጥቃት የተነሳ በደቡብ እስራኤል የሚገኙ በቬርቬሽ ከተማ ውስጥ የሚገኘው የሶርካ ሆስፒታል ላይ ጉዳት ደርሷል። በተጨማሪ ሚሳኤሎች በቴል አቪቭ፣ በምስራቅ ራማት ጋና በደቡብ ሆሎን መውደቃቸው ሚዲያዎች ዘግበዋል። የእስራኤል አየር ኃይል ከኢራን እየተተኮሱ ያሉትን ሚሳኤሎች ለመጥለፍ እየሰራ መሆኑን ቢገልጹም ነገር ግን የሀገሪቱ መከላከያ ስርዓትም ሙሉ በሙሉ አስተማማኝ አይደሉም ሲል አስጠንቅቋል። በመቀጠልም በዚህ ጥቃት ላይ አንዳንድ ሚሳኤሎች መከላከያውን ጥሰው በማለፍ ጉዳት እያደረሱ ነው። በጥቃቶቹ ቢያንስ 24 ሰዎች በእስራኤል መገደላቸው መረጃዎች ጠቅሰው ቀደም ሲል መዘገባችን አይዘነጋም።
በአማራና በኦሮሚያ የሚካሄደው ጦርነቶች የቆሰሉ ሰዎች ለማከም የባለሙያ የመድኃኒት እጥረት ማጋጠሙን ቀይ መስቀል ኮሚቴ ገለጸ። ዓለም አቀፍ የቀይ መስቀል ኮሚቴ ዛሬ ይፋ ባደረገው ሪፖርት በአማራ በኦሮሚያ ክልሎች ባለፉት ግጭቶች በርካታ መቁሰላቸውን አስረድተው በጥይትና በሌሎች መስሪያ ከባድ ጉዳት ያጋጠማቸው እነዚህ ዜጎች ለማከም የቀዶ ጥገና ስፔሻሊስቶች የመድኃኒት አቅርቦት ክፍተት በመኖሩ የበርካቶች ሕይወት አደጋ ላይ መውደቁን አስረድቷል። ይህ ችግር ለመቅረፍ በሁለቱም ክልሎች ለሚገኙ የጤና ባለሙያዎች በጦርነት የቆሰሉ ሰዎች ቀዶ ጥገና ማድረግ የሚችሉበት ስልጠና መስጠቱን ገልጿል። ኮሚቴው እንዳለው በአዲስ አበባ አለርት ሆስፒታል የተሰጠው ይህ ስልጠና ሁለት ዙር የተከፈለ ሲሆን በመጀመሪያው ዙር ከኦሮሚያ ክልል አዶላ መንዲ ሻምቡ ሆስፒታል የተውጣጡ ቀዶ ጥገና ባለሙያዎች የሰለጠኑት ሲሆን በሁለተኛ ዙር ደግሞ ከደባርቅ ፍኖተ ሰላም ወልዲያ ዩኒቨርሲቲ የመጡት ባለሙያዎች ስልጠናውን ተከታትሏል። ቀይ መስቀል በጠቀሱት ሆስፒታሎች ለሚገኙ ማዕከላት አስቸኳይ ቀዶ ጥገና ለማድረግ የሚያስችሉ ቁሳቁሶችን ድጋፍ ማድረጉን አስረድቷል። ትራምፕ ከፓኪስታን ጦር ዋና አዛዥ ጋር ተወያዩ። ፕሬዚዳንት ዶናልድ ትራምፕ ከፓኪስታን ጦር አዛዥ ጄኔራል አሲም ሙኒር ጋር የእስራኤልና የኢራን ግጭት በተመለከተ በነጩ ቤተ መንግስት ተገናኝተው መክረዋል። ሁለቱ ወገኖች ግጭቱን ለመፍታት አጽንኦት ሰጥተው መምከራቸውን ወታደራዊ ምንጮች ዘግበዋል። የፓኪስታን ጦር ዓለም አቀፍ አገልግሎት ህዝብ ግንኙነት እንዳስጠበቀው በኢራንና በእስራኤል መካከል እየተፈጠረ ባለው አለመግባባት ዝርዝር የሀሳብ ልውውጥ ተካሂዷል። በአሜሪካ የ5 ቀናት ጉብኝት ያደረጉት ጄኔራል ሙኒር በትራምፕ የምሳ ግብዣ የተደረገላቸው ሲሆን በካቢኔው ክፍል ውስጥ ተገኝተው የኦቫል ቢሮውን ጎብኝተዋል። በስብሰባው ላይ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ፣ የዋሽንግተን የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዋትኮፍ መገኘቱን ተናግረዋል። በፓኪስታን በኩል ጄኔራል ሙኒር ጨምሮ የኢስላማባድ ብሔራዊ ደህንነት አማካሪና የሀገሪቱ ጠቅላይ የስለላ ድርጅት ኢንተር ሰርቪስ ኢንተለጀንሲ ISI ኃላፊ ሌተር ጄኔራል አስሚን ማሊክን ተገናኝተዋል። ትራምፕ ፓኪስታን ለቀጠናው ሰላም እና መረጋጋት እያደረገች ያለው ጥረት አድንቀው በሁለቱም መንግስት መካከል ያለው ጠንካራ የጸረ ሽብርተኝነት ትብብር አሞካሽተዋል። አሜሪካ ፓኪስታን ሽብርተኝነት ለመዋጋት ቀጥተኝነት ያለው ትብብር እንደሚያደርጉ አረጋግጧል። በተጨማሪም ሁለቱ ሀገራት የንግድ ኢኮኖሚ ልማት ማዕከል እና አርቲፊሻል ኢንተለጀንስ፣ ኢነርጂ፣ ክሪፕቶ እና አዳዲስ የቴክኖሎጂ ጨምሮ የሁለትዮሽ ትብብር ማስፋት ላይ ያለመ ውይይት አካሂደዋል። ትራምፕ ከፓኪስታን በረጅም ጊዜ ስትራቴጂካዊ ትስስር፣ የጋራ ፍላጎቶች ላይ የተመሰረተ የጋራ ጥቅም ያለው የንግድ አጋርነት ለመፍጠር ከፍተኛ ፍላጎት እንዳላቸው ተነግሯል። ጄኔራል ሙኒር ለውስብስብ ቀጠናዊ ሁኔታዎች ሳይበገር ላደረጉ ቆራጥ አመራር አመስግነው ጄኔራል ሙኒር ትራምፕ ወደ ፓኪስታን ይፋዊ ስራ ጉብኝት እንዲያደርጉ ግብዣ ማቅረባቸውን አናዶል ዘግቧል። የሩሲያው ፕሬዝዳንት ቭላድሚር ፑቲን በአያቶላ ሻሚል ላይ የታቀደውን ግድያ አስመልክቶ በጋዜጠኞች ተጠይቀው የመግደል እድል ቢኖር እንኳን በፍጹም በዚህ ጉዳይ ላይ መወያየት አልፈልግም ሲሉ ተናግረዋል። በሩሲያው ፕሬዝዳንት በሴንት ፒተርስበርግ በተካሄደው ኢኮኖሚ ፎረም ላይ ከጋዜጠኞች ጋር ባደረጉት ቆይታ ካሚል ላይ የታቀደው ግድያ ይህንን ሁሉ ሰማለው፣ ግን ስለሱ መወያየት አልፈልግም ብለዋል። ኢራን የሩሲያ እርዳታ ጠይቃ እንደሆነ ከኤፍፒ ጋር ለቀረበላቸው ጥያቄ ፑቲን የኢራን ወዳጆች ስለዚህ ጉዳይ ላይ አልጠየቁንም ሲሉ ምላሽ መስጠታቸው መዘገባቸው አይዘነጋም። ሰሜን ኮሪያ ከዋና ከተማ ፒዮንግያንግ ሮኬቶች አስወነጨፈች። ደቡብ ኮሪያ፣ አሜሪካ እና ጃፓን በኮሪያ ልሳነ ምድር የጋራ ወታደራዊ አየር ልምምድ ማድረጋቸውን ተከትሎ ሰሜን ኮሪያ ሮኬቱን አስወንጭፋለች። መቀመጫውን ደቡብ ኮሪያ ሲኦል ያደረገው የዩንፕ የዜና ወኪል እንደዘገበው ሰሜን ኮሪያ 10 ሮኬቶች ያስወነጨች ሲሆን ሮኬቱ ከፒዮንግ አቅራቢያ ከሚገኘው ሱን አካባቢ የሮኬት ማስወንጨፊያ ነው የተነሱት። የደቡብ ኮሪያ ፕሬዝዳንት ሊን ጄሚዩንግ በዚህ ወር መጀመሪያ ወደ ስልጣን ከመጡ በኋላ ይህ የመጀመሪያ የሮኬት ማስወንጨፍ ተግባር ነው ተብሏል። እንደ አናዶል ዘገባ 3 ሀገራት በደቡብ ኮሪያ ደቡብ ደሴት ጄጁ አቅራቢያ ባካሄዱ ወታደራዊ ልምምድ 2 የደቡብ ኮሪያ F-15 ተዋጊ ጄቶች፣ 6 የአሜሪካ F-16 ተዋጊ ጄቶች እና 2 የጃፓን F-2 ጄቶች ተሳትፈዋል። ውጥረቱ በመካከለኛው ምስራቅ በእስራኤልና በኢራን መካከል እየተካሄደ የሚገኘው ጦርነት ጨምሮ ዓለም ወደ ባሰ ግጭት የሚያስገባ እንዳይሆን ስጋት አጭሯል። የቀድሞ የሐዋሳ ከተማ ከንቲባ በነጻ ተሰናበቱ። የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋይ ቱኬ የሲዳማ ክልል ጠቅላይ ፍርድ ቤት በነጻ አሰናብቷቸዋል። 13 ዓመት ተፈርዶባቸው በማረሚያ ቤት የነበሩት የቀድሞ ከንቲባ በዛሬው ዕለት በሲዳማ ክልል ጠቅላይ ፍርድ ቤት በነበራቸው ችሎት የሐዋሳ ከተማ ከፍተኛ ፍርድ ቤት ከወሰናቸው ፍርዶች ውሳኔ በነጻ መሰናበታቸውን ቤተሰቦቻቸው ተናግረዋል። የቀድሞ ከንቲባ በአጠቃላይ ከቀረቡባቸው 7 ክስ መዝገቦች በፌዴራል ጠቅላይ ፍርድ ቤት ከቀረበባቸው 2 ክሶች በነጻ
ተሰናብተው የሐዋሳ ከተማ ከፍተኛ ፍርድ ቤት በ3 ክሶች ነፃ 2 ክሶች ደግሞ 13 ዓመት እስራት ፈርዶባቸው እንደነበር ይታወቃል። ከፍርዱ በኋላ ባለቤታቸው ወይዘሮ ዝና የተሰማ እንደተናገሩት ጸጋዬ ቱኬ የፖለቲካ እስረኛ እንጂ ጥፋተኛ እንዳልሆነ ለ2 ዓመት የሚጠጋ ጊዜ ያለ አግባብ በእስር ቤት እንደተንገላታ ተናግሯል። ጉዳዩን የያዙ ዳኞች በባለስልጣን ጫና ሲቀያየሩ እንደነበር፣ በአጠቃላይ ፍርድ ቤት ውሳኔ ጣልቃ ገብነት የታየበት እንደነበር ይግባኝ እንደጀመሩ ተናግረው ነበር። የቀድሞ ከንቲባ በዛሬው ዕለት በሲዳማ ክልል ጠቅላይ ፍርድ ቤት በነፃ ተሰናብቷል። የችሎት ሂደቱ ቦታው ላይ በመገኘት የተከታተሉ ሲሆን የውሳኔው አፈጻጸም የክልሉ ማረሚያ ተቋም የወሰደ ሲሆን ከምሳ ሰዓት በኋላ ከእስር እንደሚለቀቁ ከስፍራው ማረጋገጥ ተችሏል። ሄርሞዝ 900 የሚባል ሰው አልባ አውሮፕላን ድሮን ተመቶ እንደወደቀባት እስራኤል አመነች። ሄርሞዝ 900 የሚባለው ሰው አልባ አውሮፕላን ድሮን ተመቶ እንደወደቀባት እስራኤል ማረጋገጫ ሰጠች። የአየር ድብደባው በሚሳኤል ጥቃት እየተባበሰ የመጣው የእስራኤል ኢራን ግጭት በዛሬው ዕለት እንደቀጠለ ነው። ይህን ተከትሎ ዛሬ ንጋት የኢራን ከተሞች ለማጥቃት የተላከው የእስራኤል ሄርሞዝ 900 የተሰኘ ድሮን በኢራን ጸረ አውሮፕላን ተመቶ መውደቁን የሚያሳይ ቪዲዮ በኢራን ቴሌቪዥን ታይቷል። ይህን ተከትሎ የእስራኤል መከላከያ ኃይል ድሮን በግዳጅ ላይ ያለ በኢራን ተመቶ መውደቁን አምኗል። እስራኤል ለመጀመሪያ ጊዜ ከተመታባት የድሮን አካል መረጃ ሊገኝ ይችላል በሚል ስጋት እንደሌላት መግለጿን ሲጂቲኤን ዘግቧል። መረጃው እንደሚያሳየው የአንዱ ሄርሞዝ ድሮን ዋጋ ከ10 እስከ 20 ሚሊዮን የአሜሪካ ዶላር የሚገመት ነው። በእስራኤል አልቢት ሲስተም የተሰራው ይህ ድሮን ለወታደራዊ አገልግሎት የተሰራ እጅግ የተራራቁ መሳሪያዎች የተገጠሙለት ነው ተብሏል። በተጨማሪም ይህ አውሮፕላን ለ30 ሰዓት ያለማቋረጥ መብረር የሚችል የተራቀቁ የስለላ ካሜራዎች ያሉትና እስከ 300 ኪሎ ሜትር የሚመዘን አውዳሚ ቦምብና ሚሳይል መሸከም የሚችል ነው። ከእይታ ተሰውሮ የተሰጠውን ኢላማ መጥቶ መመለስ እንዲችል ተደርጎ የተሰራ ዘመናዊ ሰው አልባ አውሮፕላን እንደመሆኑ የዘርፉ ተንታኞች ገልጿል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን ሚሳኤል ጥቃት በሼርባ የሚገኘውን የሶርቃ ሆስፒታል ካወደመ በኋላ አሁን በጽሁፍ ባስተላለፉት አጭር መግለጫ ኢራን ከባድ ዋጋ ትከፍላለች ሲሉ አስጠንቅቋል። ዛሬ ጠዋት የኢራን አሸባሪ አምባገነኖች በሼርባ በሚገኘው ሶርቃ ሆስፒታልና በሀገሪቱ መሃል በሚገኘው ሰላማዊ ዜጎች ላይ ሚሳኤሎችን ተኩሰዋል ሲሉ ኔታንያሁ በኤክስ ገጻቸው ላይ ጽፈዋል። በቴህራን ያሉት ጨቋኞች ከባድ ዋጋ እናስከፍላቸዋለን ሲሉም በማከል እስራኤል የኢራንን የውስጥ ደህንነት ዋና መስሪያ ቤት ማውደሟን ቀደም ሲል መግለጿን ተናግሯል። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።